ሰላም የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ውድ አሌክስ ራያ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ የምንገኘው በቢቷ ራያ ቆቦ ገጠራማ ቦታ ወደ የምንገኘው እንግዲህ እነዚህ መቀመጫዎች ታውቋታላችሁ ብዬ አስባለሁኝ። አጋጣሚ እዛ ሰድ ይሄንን መቀመጫ ሳገኘው በጣም የድሮ ትውስታ ስላለብኝ ይሄንን እንግዲህ ለማስታወስ ያክል ነው። እዚህ እንደምታዩትኝ እዚህ ጋር ትንንሽ መቀመጫዎች አሉ። እዚህ ጋር ደግሞ የአባታችን መቀመጫ አለ። ድሮ እንግዲህ እዚህ ጋር ትንንሾቹ እዚህ ጋር አባታችን ነው ሲቀመጥ የነበረው። እንግዲህ የምታውቁ ታውቁታላችሁ፣ የማታውቁት ደግሞ የራያ ቆቦ ብዙ ሰዎች ድሮ ሲቀመጡበት የነበረ ዱካ የሚባል ነው ስሙ፣ ዱካ ይባላል። እንግዲህ የምታውቁትኝ ይሄ አባታችን እዚህ ጋር ገደፍ ብሎ ቁጭ የሚልባትኝ እዚህ ጋር አለች። እስኪ ና አንተ ሚዜ ና እስኪ ና ና ነው እዚህ ቁጭ በሉ እስኪ ኑ ና አንተ ና ናይ ወይ ና ሀይ ቁጭ በል እስኪ ኖ ና ሀይ ቁጭ በል እስኪ ነው ና ሲያረፍ በላይች ቁጭ በል እስኪ ቁጭ በሉ። እንዴት ናችሁ? ደህና ናችሁ ወይ? ደግ ናችሁ? እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም? ኑሮ ጤንነት? እንግዲህ እዚህ ጋር እንደምትመለከቷቸው ናቸው እነዚህ ሁለታቸውን በግራም በቀኝ ያሉት እንግዲህ ወንድሞቼን አግኝቻቸዋለሁ። እዚሁ ሰላም ብዬ ተጫውቼ ወተቴን ጠጥቼ ፏበሽ ብዬ ነው የሚሄደው። እንግዲህ እቺን አጋጣሚ እንግዲህ ለእናንተ ዱካይቱን መቀመጫይቱ እንደዚህ ላስተዋውቃችሁ ብዬ ነው። እንግዲህ እዚህ ጋር የምታዩት ወንድማችን በራያ አለባበሱ ሲያንዴ ቆምበል ሲቆምበል እንግዲህ እንደምትመለከቱት ይሄ እዚህ ጋር ዝናር ታጥቋል። ዝናሩ እዚህ ጋር አለ። እዚህ ጋር ደግሞ ቅቤ የጠገቡን አልባሳት ለብሷል። እንግዲህ ወንድማችን በጣም አምሮባል ሲል ወደዛ ተመልከተው። እዚህ ጋር ደግሞ ወንድማችን ይሄን አልባሳታችን እንደምትባው የራያ አልባሳት ነው። እዛ ጋር ቅቤ የጠገባለ። እዚህ ጋር ደግሞ ወንድማችን ነጭ በነጭ ይሄ ደግሞ ቦፌ ይባላል። የሚያምር አልባሳታችን ነው። እዚህ ጋር ደግሞ እንደምታዩት ሽርጥ አለ። ሽርጥ እዚህ ጋር ደግሞ ዝናራችን አለ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ውድ አሌክስ ራያ የዩቲዩብ ቻናል ቤተሰቦች እንግዲህ ገባ ነው። እንዴት ናችሁ? እንዴት ናችሁ? ደህና ናችሁ ወይ? እንዴት ነሽ? ደህና ናችሁ ወይ? ደህና ናችሁ? እንደምን አላችሁ? ደህና ናችሁ ወይ? እንዴት ነው? ደግ ናችሁ? ሁሉ ሰላም ነው? እንዴት ነው ጤንነት? ኧረ ቁጭ በል ቁጭ በል አብሽር። እኔ አመደው ቁጭ እላለሁ፣ ችግር የለም። ለዚህ ቁጭ በዚህ ኧረ እርጎ ቅድም ጠጣሁ እኮ ጠጥቻለሁ። ኧረ ጠጥቻለሁ። ጠላትህ ኧረ አንተ ይቺ ድሮ ዱካማ እንዴት ናት? ደቡማ ትቼው ነው መደቡ። እሺ መደቡ ድሮ ያለ ተዋን ሲበላኛ ታስታውሳለህ? እዚህ ቦታ ላይ ስመታኝ ሀብት መልስ ብለህ በጣም እኮ የሚገርመው ያራሳውም እኮ ነው ጊዜ። እንግዲህ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ እንግዲህ እኔ መሰለ ቤት በባህል ልብሷ አሳደሙ ልብሷ ብትን ድምቅ ብላለች። በጣም አምሮባታል። በእርግጠኝነት ያለባበሷ ከ100% ያው 100% እንጂ ከዛ በታች እንደማትሰጡ አተኝ ተስፋ አደርጋለሁ። ወንድሜም እዚህ ጋር ያለ አምሮበታል። እንግዲህ እቺ እንደምትመለከቱ አተኝ አጋጣሚ ሆኖ ወንድሜ እሷን ሊያገባ ነው። ሙሽራዎች ሊሞሸሩ እንደዚህ በሚያምር አልባሳታቸው ለብሰው እኔ አጋጣሚ ደግሞ ከች ብያለሁ። በጣም ያምራል። በጣም አምሮባችኋል። እናመሰግናለን። እግዚአብሔር ይስጥልኝ። አረ ችግር የለውም። እና አንቺስ እንዴት ነው? ትዳር እንዴት ነው? ጫጉላ እንዴ ተሞሽራችሁ ነው? ይሄ ባህል ልብሳችሁ ግን በጣም አምሮባችኋል። እንግዲህ ይሄን አልባሳት የምትፈልጉ በውጭ ሀገር በውስጥ ሀገር ካላችሁ በ0915696987 በመደወል ታገኙናላችሁ። አልባሳቱ በጣም የሚያምር ውብና ማራኪ ነው። ከሴቶቹም እንደዚህ ቀሚስ አለ፣ ከወንዶቹም እንደዚህ ደግሞ ጎንቢሶ እንዲሁም ጥርቅ ጫማ፣ በትሩ፣ እርቦ ሁሉም ነገር የተሟላ ዕቃ አለ። እንግዲህ ይህን ቪዲዮ የምታዩ ሁላችሁም ሼር፣ ላይክ፣ ሰብስክራይብ በማድረግ የአሌክስ ራያ የዩቲዩብ ቻናል ቤተሰብ እንድትሆኑ በትህትና ጠይቃችኋለሁኝ። ሁላችሁንም አመሰግናለሁኝ። ካይኔ ማይጠፋ ምን ይሆን ሚስጥሩ እና ቤታ ተቋቁስ እንታድሮ ሲጥል የወንዳችሁ ቁና ወዳር የሌለው እንኳን ሳመጣ የወለደችው ካይኔው ታይለዋል እና ላፍ ያግዳሚው
ዋሁዬ ናንጎራጎራለሁ ደማሜዋ የደላው መስዬን ሸጋዋ ሌሊቱ እንዲነጋን ያለሽው ላይ ቀኑ እንዲመሽብዬን ሸጋዋን እዛም ያልኩት የማሜዋ ሆድ የምነቴ ነው ያገር ዳጀቴን አስሬን ደማሜዋ ብጠብቅሽ ምነው ሸጋዋን እርኩማ ዘምሎን ያለሽው ላይ ለምናለሜን ዋሆዬ በሽታ ሆንሽብኝ የማሜዋን እስከ ዘላለሜን ሸጋዋን እቴ በቀሚስሽ የማሜዋ በጥልቁ በቀሚስሽ የማሜዋ በጥልቁ በጥልቁን እያገር ጀከፋልኝናን የማሜዋ የውሰደኝን ክልኩን ዋሆዬ የደሴ ቆርቆሮን የማሜዋ መካላያ በስም ሸጋዋን እኔ ያንቺ ወዳጅ ያለሽው ላይ ግንብነኛ አልደርስም ዋሆዬ ግንብነኝ ግንብነኝ የማሜዋ ግንብነኛ አልደርስም ሸጋዋ ባረባባ ወሬን ያለሽው ላይ ልቤ አይደርስም ሸጋዋ ሸርተታለን የማሜዋን እግሬ ከመንገዱን ዋሆዬ መለየት አይቀርም ያለሽው ላይ ምንም ቢጓደዱን ሸጋዋን አንለይ የማሜዋን አንለይ ስልሽን ሸጋዋ የተለየለታን የማሜዋ ምን አለሆድሽን ሸጋዋ መግባቱን ሳቢን ያለሽው ላይ ባል አልከለክልም ዋሆዬን እየመጣሽኝ የማሜዋን ናፍቆቱን አልችልም ሸጋዋ ሐይቅ ታረሳሎን የማሜዋ በኩባሞርን ዋሆዬ ሽታሽቱ ገላን የማሜዋ ትርንጎ ከንፈር ዋሆዬ የወረባቦ ሰው ያለሽው ላይ ነግያል ነበር ሸጋዋን አንቺን የወደደን የማሜዋን አባቱን መጦር ዋሆዬን እንጀራም አልበላን የማሜዋን እንዲያው ቆሎ ቆሎን ሸጋዋ ያችን የወሎ ልጅ የማሜዋን አንቱሌት ቶሎን ሸጋዋን እየተድማማን የማሜዋ ከእንግዲህ